ዛሬ ክብር ላጣችሁ፣ ዛሬ ጠያቂ ላጣችሁ፣ ዛሬ ፈራጊ ላጣችሁ እግዚአብሔር የኔ ጉዳይ ምን ሆነ ለምትሉ ዛሬ መልእክታል። በቅርብ ጊዜ ያንተ ነገር በአደባባይ በምስጋና ይገለጣል። ለካ ገንዘብ መፍትሄ የማያመጣበት ጊዜ አለ። ለካ ሕክምና በቃ ዋጋ የለህም የሚልበት ጊዜ አለ። ዛሬ መልእክት አለኝ። ዋጋ የላችሁም ለተባላችሁ ከዚህ በኋላ ያንተ መጨረሻ ይሄ ነው ላሉ ሰዎች፣ ውርደትን ለሚጠብቁ ሰዎች፣ ተራ መሆንን ለሚጠብቁ ሰዎች፣ ማልቀስን ማንባትን ለሚጠብቁ ሰዎች በቅርብ ጊዜ በአደባባይ ኮራ ብለህ ትመለሳለህ።